ገበያ የሚፈጠርበት መድረክ ገዢና ሻጭ አቅራቦትና ፍላጎት የሚገናኙበት መድረክ ያስፈልገዋል ብሎ የተነሳው ንግድ ምክር ቤቱ አዲስ አበባ ቼምበር ኦፍ ኮሜርስ ነው። እንደምታውቁት ላለፉት 20 ዓመታት የአዲስ አበባ ኤግዚቢሽን ማዕከልን ሲያስተዳድር የቆየው አዲስ አበባ ንግድ ምክር ቤቱ። ስለዚህ ኢትዮጵያ ውስጥ በአጠቃላይ ትልልቅ ኤግዚቢሽን የምትሏቸውን ያስተማረ የጀመረ አዲስ አበባ ንግድ ምክር ቤት። አሁን እቅዳችን በጣም ትልቅ ነው። 150 ኩባንያዎች አሉ እንጂ ከውጭ የሚመጡት በርካቶች ናቸው። ስለዚህ ኮንትሮል ልናደርጋቸው የምንችላቸውን ቁጥሮች ነው እዚህ ያስቀምጥነው። ለምሳሌ ከተርኪ 50 ኩባንያ ነው የምንጠብቀው። ከኡዝቤክስታን 50 ኩባንያዎች ነው የምንጠብቀው። ከዱባይ 20 ኩባንያዎች እየጠበቅን ነው። ኦማን አለች፣ ኬንያ አለ፣ ደቡብ አፍሪካ አለ። እነዚህ ሀገራት ኦልሬዲ ኦንቦርድ የሆኑ በፓይፕላይን ውስጥ ያሉ እና የንመጣለን ፎርም የሞሉ ሀገራት ናቸው። በእኛ በኩል ደግሞ የሀገር ውስጥ ኩባንያውን በርካቶች እንዲሳተፉ ጥሪ እናደርጋለን።